መልክቻለሁ። ስለዚህ ቅዱስ ያሬድን በደንብ እንድናውቀው ለማድረግ ነው ዛሬ የምሞክረው። ታሪኩ ያው በየሚዲያው ለምሰሙት ከትናንት ከዛሬም ጀምሮ ትናንትናም በብዙ አድባራት ዝክረ ቅዱስ ያሬድ የሚል ስለ ቅዱስ ያሬድ በስፋት ይሰበካል፣ ይዘመራል። እንደነገርኳችሁ ነው። ለቤተ ክርስቲያኒቱ የበሯ መክፈቻ ቅዱስ ያሬድ ነው። ግን እንደው በሚገባ በጥልቀት ቅዱስ ያሬድን አውቀነዋል ወይ ብዬ ስጠይቅ ገና ከፍተኛ የሆነ ክፍተት እንዳለብን እረዳለሁ። በእኛ ግዴለሽነት እኛ በደንብ ስለ ቅዱስ ያሬድ ባለማስተማራችን፣ ባለማሳየታችን ከማህሌት አገልግሎት ባለፈ ታሪኩን ሰው እንዲያውቀው ባለማድረጋችን ውጮቹ ሳይቀር ቅዱስ ያሬድ ኢትዮጵያዊ አይደለም ግብጽ ነው እስከ ማለት እየደረሱ ነው በአንዳንድ ጽሑፎቻቸው ማለት ነው። ስለዚህ ስለ ቅዱስ ያሬድ በደንብ እንድትዙ ፈልጋለሁ። እንግዲህ የቤተ ክርስቲያኒቱ ሊቃውንት ቅዱስ ያሬድን የነገረ መለኮት ሊቅ፣ የኢትዮጵያ ስነ ጽሑፍ መሰረት ብላ ነው የምትገልጸው። አያችሁ፣ የነገረ መለኮት ሊቅ፣ እንደገና ደግሞ የኢትዮጵያ ስነ ጽሑፍ መነሻ መሰረት ነው ብላ ቤተ ክርስቲያኒቱ በልዩ ሁኔታ ቅዱስ ያሬድን ታደንቃለች፣ ማድነቅም አለባት። ለመሆኑ ግን ቅዱስ ያሬድ መቼ ተወለደ የሚለውን ጥንተ ታሪክ ስትመለከቱ ቅዱስ ያሬድ በ505 ዓመተ ምህረት ሚያዝያ 5 አካባቢ በአክሱም ከተማ ተወለደ ነው የሚለው ታሪኩ። ብዙዎቹ ቅዱሳት መጻሕፍት በተለይ ስለ ቅዱስ ያሬድ እንደነገርኳችሁ 13 የሚሆኑ መጻሕፍት ስመለከት ያገኟቸው ይሄን ያረጋግጣሉ። ለምሳሌ ምን መጽሐፍ አይተሃል ካላችሁ ስለ ቅዱስ ያሬድ ካየኋቸው የመጀመሪያው የቅዱስ ያሬድ ዜና ሕይወት የሚል የተለያዩ ጽሑፎች ያለበት አለ። ዲያቆን ሰለሞን ወንድሙ የሚባል ያዘጋጁት በ1998 ያዘጋጁት መጽሐፍ አለ። ሁለተኛ ያሬድና ዜማው የሚል በጣም ኢንተረስቲንግ መጽሐፍ አለ። ሊቀ ካህናት ጦመ ልሳን ካሳ የሚል መጽሐፍ አለ። ሳታዳምጡ ኮሜንት ከምቸኩሉ አዳምጡና ሲጨርሱ ሀሳብን በሀሳብ ልትሞግቱ ትችላላችሁ። ይሄ ጥናቶች የተለያዩ ጥናቶች ስለሆኑ እንደዚያ ማድረጉ ይሻላል። ችኩል ሰው መቼም አይጠቀምም፣ እግዚአብሔር በሚያውቀው እንትና። ቀጥሎ ጾመ ድጓ ዘቅዱስ ያሬድ የሚል በግዕዝ በአማርኛ የተዘጋጀ መጋቢ ሚስጥር ብሩክ ጌታቸው የሚባሉ ያዘጋጁት በ2015 የተዘጋጀ በጣም ጥሩ መጽሐፍ አለ። በተለይ ያሬድና ያሬድ የማን ነው ጦመ ልሳን ያዘጋጁት ደግሞ በተለይ በጣም ወሳኝና አስፈላጊ ነው። ያሬድና ዜማው የሚል ሊቀ ካህናት ጦመ ልሳን ካሳ የሚል ያዘጋጁታል። ስለዚህ እሱ አንደኛው ነው። አራተኛው ነገረ ቅዱሳን የሚል በ1998 የተዘጋጀ በማኅረ ቅዱሳን ገጽ 28 ላይ ስለ ቅዱስ ያሬድ በስፋት ይዟል። አምስተኛው መጽሐፍ ቤተክርስቲያንን እወቅ የሚል እንደዚሁ ቁጥር 1 በማኅረ ቅዱሳን የተዘጋጀ በ1996 እሱንም ለማየት ሞክሬያለሁ። ስድስተኛው የቤተ ክርስቲያን ብርሃን ቅዱስ ያሬድ የሚል ታደሰ አለማየሁ የሚባል መጋቢት 2005 ዓ.ም ያዘጋጁት። እኒህ በጣም በቅዱስ ያሬድ ላይ ሰፊ ጥናት የሚያደርጉ ናቸው። በተለይ በዚህ በአዲስ አበባ የቂርቆስ አካባቢ ቅዱስ ያሬድ አካባቢ የሚኖሩ ሰንበት ተማሪ ትምህርት ቤት አካባቢ ያሉ ይመስለኛል። በጣም በስፋት የጻፉ ናቸው። መጽሐፈ ስንክሳር ግንቦት 11ንም ማየት ትችላላችሁ። እሱን ይናገራል። ሌላው የኢትዮጵያ ቤተክርስቲያን የጥናት መጽሔት የሚል ነሐሴ 2005 የተዘጋጀ ቁጥር 3ም ለዚህ በዋናነት አንድ ምንጭ ነው ያገለግላል። ሌላው የቤተክርስቲያን መረጃዎች ቅጽ 1 የሚል አለ። ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ እስራምት ያለው ከገጽ 95 እስከ 128 ስለ ቅዱስ ያሬድ ነው የሚናገረው። አሁን እነዚህን መጻሕፍት ሁሉ ለማየት እድል አግኝቻለሁ ማለት ነው። እንግዲህ አሁን ኮሜንት ከመጽሐፍ ቀድሞ እነዚህን ነገሮች ማየት በጣም አስፈላጊ ነው። ለምሳሌ አንዳንዶቹ መጽሐፍ ቅዱስ ያሬድ እንደሞተ ሁሉ የሚተርኩ አሉ። እነዚህ ተቀባይነት የላቸውም በእኛ ቤተክርስቲያን ዘንድ። ቅዱስ ያሬድ ተሰወረ ነው የምትለው የኢትዮጵያ ቤተክርስቲያን። አሁን ሞተ ብለው የጻፉም አሉ። አይ በዚህ ተጽፏል ብለን ልንሞግት አንችልም፣ አይሰደንም። ስለዚህ የቅዱስ ያሬድ አረግና ትውልዱ ከካህናት ወገን እንደሆነ ይነግረናል። ቅዱስ ያሬድ ከካህናት ወገን እንደተገኘ ቤተሰቦቹ የክህነት ሀረገ ትውልድ ያላቸው እንደሆኑ ይተርካል። የት ነበሩ ስንል አክሱም እንግዲህ የታሪክ ማህደር ናት እንደምታውቁት።
በጣም ባለውለታ ናት። እንግዲህ ዛሬ አሁን ባለው ሁኔታ ብዙ ችግር ውስጥ የገባች ናት። እንደምታውቁት ኢትዮጵያ መከራዋን እያየች መጀመሪያ ኤርትራን እንደምታውቁት፣ ከዚያ እንደዚህ እያለች አሁን እዚያም ያሉ አባቶቻችን ገና በችግር ውስጥ ናቸው። እየጸለይን ነው እንግዲህ እግዚአብሔር ወደ አንድነት እንዲያመጣለን። አሁን መወጋገዙ መሰዳደቡ ምኑ ብዙ ትርፍ አያመጣም። እግዚአብሔር ምስክር የሚጠቅመን ለዚች ቤተክርስቲያን አንዱ ነን ተናበን አገልግሎቷን ማስቀጠል ነው እና እዚህ ያሉ አባቶቻችንም አሁን አክሱም እንግዲህ የታሪክ ማህደር ናት። አክሱም እንደሆነ ይነግረናል። አባቱ በሁለት ይጠራል። አንዳንድ መጽሐፍ አብዮድ ይሉታል፣ አንዳንድ መጽሐፍ ደግሞ ይስሐቅ ይላሉ። የቅዱስ ያሬድን አባት ማለት ነው። ጥንተ ታሪኩ ስታነቡ እሱ ይነግራቸዋል። እናቱን ራሱ በሁለት ነው የሚጠራት። የቅዱስ ያሬድ እናት ክርስቲና ይላል፣ ክርስቲና ይልና አንዱኛው ደግሞ ምን ይላል? ታውክሊያ ይላል። እንግዲህ አንድ ቤት ያው የተለያየ እናት አንድ ስም ሊሰጥ ይችላል፣ አባት አንድ ስም ሊሰጥ ይችላል አይደል? ይሄ የተለመደ ነው በኢትዮጵያውያን ደረጃ። ለምሳሌ ተመስገን ብሎ ለምሳሌ ሌላ ስም ደግሞ እናቱ አባት ሊሰጥ ይችላል። እዚህ ያላችሁትም እንደዚያ ስም የሚቀጸልበት ሊኖር ይችላል። ዞሮ ዞሮ ግን ወላጆቹ እንደሱ እንደሆኑ መጽሐፍ ነው። በሌላ በኩል አባቱ እንበረም እናቱ ደግሞ ትውሊያ ይባላሉ የሚል ታሪክም አለ። አሁን ይሄ አይ የለም ይስሐቅ ብቻ ነው ብሎ ግግም ማለት አይቻልም። መጽሐፍ ማገላበጥ ነው። በተለያየ ጊዜ የተጠሩበት ከዚያ በአባቱ የአክሱም ጽዮን ቄሰ ገበዝ ነበር ይላል። እንግዲህ ትልቅ ኃላፊነት ላይ ነበሩ የቅዱስ ያሬድ አባት ማለት ነው። የአክሱም ቄሰ ገበዝ ነበሩ እና በተወለደበት 7 ዓመቱ አረፉበት ነው የሚል። በተወለደ በ7 ዓመቱ የአክሱም ቄሰ ገበዝ የነበሩ በጣም ትልቅ ተጽዕኖ ፈጣሪ የሚሰሙ የተማሩ እንደነበሩ መጽሐፍ ይናገራል። የማን? የቅዱስ ያሬድ አባት። ለዚያ ነው ቅዱስ ያሬድን በደንብ አላወቅ ነው የምምላቸው። አሁን ቅድም እንግዲህ አመጣጣቸውን ያን ይናገርና ከአጎቱ ከአባ ጌዴዎን ጋር እየተማረ ለ25 ዓመታት ተቀምጧል ይላል። ከዚህ ምን ትማራላችሁ ካላችሁ ጽናት። 25 ዓመት ከአጎቱ ጋር ቁጭ ብሎ እየተማረ። አሁን ሰው 25 ዓመት አይደለም እንደው ሃይ ስኩል ዩኒቨርሲቲ ምናምን እንኳን እንደው አንዳንዱ እኮ የተገደደ ነው የሚመስለው አይደለ? በአብነቱም ቢሆን እውነት ለመነጋገር ትንሽ ከአንዱ 1-3 ዓመት አዲሳት ወይ 2 ዓመት ከተማረ ወደ ሌላው መዞር ነው እንጂ በተረጋጋ ሁኔታ የሚማር ተማሪ አሁን አለ ወይ? አሁን እኮ እግረ ተማሪው ነው የሚበዛ። እግረ ተማሪ ማለት የማይማር ዝም ብሎ ከአንዱ ወደ አንዱ ሲዞር የሚውል ማለት ነው። እግረ ተማሪ ማለት እግረ ተማሪ ይባላል። የማይማር ማለት ነው። ዝም ብሎ ብቻ ከዚህ ጉባኤ ነበርኩ እያለ የሚዞር። ቅዱስ ያሬድ ግን ከአጎቱ ጋር እየተማረ 25 ዓመታት ተቀመጠ ይላል። ጽናቱ በጣም ይገርመኛል። እና ቅዱስ ያሬድ በተወለደ በ7 ዓመቱ አባቱ ስለሞተ እናቱ ክርስቲና የአክሱም ቄሰ ገበዝ ለነበረው ለአጎቱ ደግሞ ለጌዴዎን፣ አጎቱ ደግሞ ቄሰ ገበዝ ነበር፣ ለአጎቱ ለጌዴዎን እንደሰጠችው እንዲያሳድገው እንዲያስተምረው አደራ ብላ ሰጠችው ይላል። አባቱ ስላረፈበት አደራ ብላ ሰጠችው። ቅዱስ ያሬድ ቅዱሳት መጻሕፍትን በቃሉ ሲያስተምር የትምህርቱን ጥራት፣ የሃይማኖቱን ጽናት፣ ደግነቱና ትዕግስቱን፣ ትህትናው ተልኮ በመምህሩ በካህናቱ ተመስክሮለት የአክሱም ጳጳስ አባ ዮሐንስ ስመ ድቁና ሰጡት ይላል። ምን ብሎለት? ተመስክሮለት። አስተውሉ። ቅዱስ ያሬድ መጻሕፍትን በቃሉ ሲያስተምር የትምህርቱ ጥራት እንደገና ደግሞ የሃይማኖቱ ጽናት፣ ደግነቱ። አይ አንዳንዶቹን እዚህ አትስሟቸው፣ ምክንያቱም መቼም አልታደልንም ብዙም። አሁን ቅዱሳኑንም ወደ ጎጥ ለመውሰድ ሁሉ በሽታ ተጸናውቶናል። በጣም ምን አይነት ይሄ ርኩስ መንፈስ እንደተጸናወተን አላውቅም። አሁን ቅዱስ ያሬድ ዓለም አቀፍ ነው። ቅዱስ ያሬድ ዓለም አቀፍ ነው። በሆነ ቦታ ልንወስነው አንችልም። ማወቅ መቻል ያለባችሁ ይሄ ነው። ቅዱስ ያሬድ ዓለም አቀፍ ሊቅ ነው። ቅድስናውም በኋላም በደንብ እናያለን። እና ያሬድ ማለት ራሱ ምንድን ነው? ያሬድ ማለት ንብ ማለት ነው ይላል። ለምን ንብ ተባለ? ንብ የማይቀስመው እንደሌለ ሁሉ ቅዱስ ያሬድም የማያዜመው የማያውቀው መጽሐፍ የለም ይላል መጽሐፍ። ንብ የማይቀስመው አበባ እንደሌለ ሁሉ ያሬድም ከመጽሐፍ የማይጠቅሰው የለምና አንድም ያሬድ ማለት ነጻሬ ህወሓት የመላእክትን ምስጢር ያየ ጸዋተ ዜማ አምስቱ አስፍቶ የተናገረ። እንደ ጎንደሬም ነው፣ ትግራይም ነው፣ ጎጃምም ነው፣
አሜሪካ ምን እሱ ይሄ የሚባል ጉዳይ የለውም። የአእምሮ ዘገምተኛ የሆነ ደግሞ በሆነ ጎጥ ይወስደዋል። ይሄ ዘረኝነት የፖለቲካው በሽታ ያለበት። በነገራችን ላይ እንደዚህ አይነት አስተሳሰብ ያለው ሰው የነቀዘ ነው፣ የነቀዘ ማለት ነው። ስለዚህ ቅዱስ ያሬድ ምንድን ነው ብለን ስናስብ ከመመላእክት ነው። እውነት ለምን እንደ መላእክት ነው እና ቅዱስ ያሬድ ቅዱሳት መጻሕፍትን በቃሉ ያስተምር የነበረ ትህትናው የተመሰከረለት ተልእኮ ልዩ የሆነ በሀብት በጸጋ የበለጸገ ነበር ይላል። አሁን እንግዲህ እግዚአብሔር መቼም ስጦታው የሚገርም የሚደንቅ ነው። ለእያንዳንዱ የተለያየ ጸጋ ተሰጥቶታል። በነገራችን ላይ እዚህ ማስተዋል መቻል ያለባችሁ የብዙዎቹ እጅ እንዳለ ቢሆንም የፕሮቴስታንታዊ ተሐድሶ እጅ ገብቶ አባቶችን እንዲለያዩ ያደረገው አንዱ እንደነዚህ አይነት ሰዎች ናቸው። ታውቃላችሁ፣ አሁን ኮሜንት የሚጽፉት ሚዩት የሚደረጉት ወይ ቤተክርስቲያኒቱን በደንብ አላወቋት ጊዜና ወቅት ሰጣቸውና ፖለቲካውን እጅ ያደርጋሉ። ከዚያ በኋላ ቤተክርስቲያኒቱን መጠቀሚያ ማድረግ ይፈልጋሉ። ተሐድሶዎቹ እስከ ጵጵስና እየደረሱ ነው። ታውቃላችሁ አይደል? እስከ ጵጵስና ስለ እግዚአብሔር መኖር ህልውና የማያምኑት በኋላ በደንብ እመጣበታለሁ። በደንብ እንከው ካላችሁና እንደዚህ የሆነ ነገር የምትሉ ከሆነ ያለውን ሀሳብ ዘርግፍግፍ እናደርገውና የባለጠ ስትቃጠሉ ትውላላችሁ። አዎ። እና ቅዱስ ያሬድ ዓለም አቀፍ ነው ወገኔ። ምንም አልክምን። ቅዱስ ያሬድ የኢትዮጵያ ቤተክርስቲያን የበሯ መክፈቻ ነው። አይ ቅዱስ ያሬድ የእኛ ብቻ ነው ካልክ አንተ ሰው አይደለም፣ ጎልሃል፣ ከክርስትናው መስመር ወጥተሃል። ይሄን ነው የምነግርህ በግልጽ ማለት ነው። ስለዚህ ቅዱስ ያሬድ በአክሱም ጽዮን ቅድስት ቤተክርስቲያን በድቁና አገልግሏል ይላል። በድቁናው አገልግሏል። በቅዱስ ያሬድ ዜማ ከተለያየ የሮም የታናሽ አስያ ሀገሮች የተውጣጡ ተሳቱ ቅዱሳን ወደ ኢትዮጵያ መጥተው አክሱም መጥተው ቤተ ቄጤን የሚባል አካባቢ ጉባኤ ቤት ሲኖሩ የቅዱስ ያሬድ ትምህርት ቤት ለግዕዝ ቋንቋ እውቀታቸው ምንጭ ነበር ይላል። አዎ ቅዱስ ያሬድ እነሱ እንግዲህ ተሳቱ ቅዱሳን ያው እንደምታውቁት በሃይማኖታቸው ምክንያት አሳደዋቸው ከአንድ ቦታ ወደ አንድ ቦታ እየተንከራተቱ ዋጋ ከፍለዋል እና ሲያስቡት የቅዱሳን መናኸሪያ ቅዱሳንን የምትቀበል ቅድስት ሀገር ኢትዮጵያ የምትባል ስለነበረች በዚህ በትግራይ እና በኤርትራ በኩል አድርገው ወደ አክሱም አካባቢ በመምጣት ቅዱስ ያሬድ ለግዕዝ ቋንቋ መስፋፋትን ባለውለታ ስለሆነ ለግዕዝ ቋንቋ እውቀታቸው ምንጭ ሆኖ እንዳገለገለ በየትኛው መጽሐፍ ተጽፎ እናገኛለን መሰላችሁ? 13ኛው ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከልደተ ክርስቶስ እስከ ስራ ዓመት በሚለው መጽሐፉ ላይ የቅዱስ ያሬድ ትምህርት ቤት ለግዕዝ መስፋፋት ባለውለታና ምንጭ እንደነበረ ከልደተ ክርስቶስ እስከ ስራ ዓመት በሚለው መጽሐፉ ላይ ተጽፏል። ተሳቱ ቅዱሳን የግዕዝ ቋንቋ ለማስፋፋት ምንጫቸውና ውለታቸው ቅዱስ ያሬድ እንደሆነ ዘግበዋል። ይሄ ለምን ተነገረ የምትል ካለ ምንም ልናደርግ አንችል። ይሄ እንግዲህ በቤተክርስቲያኒቱ የሊቃውንት ጉባኤ ደረጃ ታይቶ የታተመ መጽሐፍ ነው። ከስራ ዓመት ከልደተ ክርስቶስ እስከ ስራ ዓመት በሚለው እና ቅዱስ ያሬድ ቅዱሳት መጻሕፍትን የተመራመረ በጣም ባለሙያ ነበር። በዘመኑ የመዝሙር አገልግሎት ይቀርብ የነበረው አይሁድ በምኩራባቸው ቅብጣውያን ደግሞ በቅዳሴያቸው እንደሚያሳትሙት የማስተዛዘል አይነት ዜማ እንጂ የድምፅን ከፍ አድርጎ የሚያሰሙ ዜማ አልነበረም የሚል ጡመ ልሳን ካሳየን ቅዱስ ያሬድና የቅዱስ ያሬድ ዜና ሕይወቱ በሚል ባዘጋጁት ያሬድና ዜማው መጽሐፋቸው ላይ 1981 በታተመው ላይ ያለ። ለዚያ ነው ጥናት ይመስላል ያልኳችሁ። ጠንከር አድርጋችሁ እንድታዩ ስለሚፈለግ ከአጎቱ ዘንድ ገብቶ መዝሙረ ዳዊት በሚማርበት ጊዜ ትምህርት አልገባው አለ። ማን? ቅዱስ ያሬድ ትምህርት አልገባው አለ። ተሰወረበት ከአጎቱ ጋር ሲኖር። ምክንያቱም እግዚአብሔር ታምራቱን ለመግለጽ ስለፈለገ የተለያዩ ስራዎችን ስለሚሰራ ግሩም እግዚአብሔር ይባላል። እግዚአብሔር በቅዱሳኑ ላይ በአባቶቻችን ላይ እያደረ የሚሰራውን ስራ ከማድነቅ ውጭ ሌላ ነገር ልንል አንችልም እና ሲሰወርበት እሱ ምንድን ነው ተደብቆ ወደ ሌላ ቦታ መሄድ ነው የፈለገ ያሬድ ወደ አንዲት ዛፍ። በዚህም ምክንያት መምህሩ ጌዴዎን ብዙ ጊዜ ስለሚቆጣው ስለሚገርፈው መታገስ ተሳነው ይላል። ያው በዛበት ቁጣውም ግርፋቱም ሲበዛበት መታገሱ ስላቃተው ከወላጆቹ ቤት ወጥቶ ማይኪራህ ወደ ተባለች ቦታ ተደበቀ ነው የሚል
ማይከራ ወደ ተባለች ቦታ ተደበቀ። ከዚያ በኋላ ያሬድ ወደ አንድ ዛፍ ፀሐይ በጣም ሲያቃጥለው ተጠግቶ ከዛፏ ስር አርፎ እያለቀሰ ሳለ አንድ ትል ተመለከተ። እንግዲህ ትንኝን የሚያስብ እግዚአብሔር አሰበኝ አይደል የሚል ነብዩ ምንድን ነው የላምበረት የሚለው ደግሞ እና ያሬድን እና እመቤታችን መቼም እንዴት እንደሚጠሯቸው መናፍቃን በጣም ይገርማቸዋል። ከዚያ በኋላ ወደ ላይ የወጣች ፍሬ ለማግኘት ስትታገል ተመለከተ። ቅዱስ ያሬድ ነው የሚለው። ከመካከሏ ሲደርስ ይወድቃል። ትሉ ፍሬ ሳያገኝ ይወድቃል። በዚህ ሁኔታ ላይ 6 ጊዜ በተደጋጋሚ እያደረገ አልሳካለት ብሎ ሲወጣ ሲወርቅ ከቆየ በኋላ በሰባተኛው ትሉ ከዛፍ ላይ ወጥቶ የዛፉን ፍሬ ወይም ቅጠል ሲበላ ተመለከተ ይላል። ይህም ትልቅ ማስተዋል ነው። ቅዱስ ያሬድ የትሏን ተስፋ ለመቁረጥ ተማረባት። አሁን እኛ እኮ እንደ እውነት ለመነጋገር እየተመከርን እንኳን አለመማራችን ማለት ነው ምኑ እንደሚያደነቁረን ራሱ ግራ ይገባኛል። እውነት ለመነጋገር አሁን እዚህ ያሉ እየተነጋገርን ያለ ነው ሰይጣን የሚጫወትባቸው ብዙ ሰዎች አሉ። ቅዱስ ያሬድን ለሆነ ጎጥ ልሰጠው አችልም። በቃ አለቀለ። ቅዱስ ያሬድ ዓለም አቀፍ ሊቅ ነው። የስነ መለኮት ምሁር ነው። ተመራማሪ ነው። ቅድስናው ይሄ ነው ተብሎ ሊነገር አይችልም እያል ነው። የዚህ ጎጥ ነው የዚህ ነው የምናምን ነው ይላል። ይሁን በሽታ እኮ ነው። እንዲህ አይበቃንም? እንዲህ የዘረኝነት እኮ ክፉ በሽታ እኮ ነው። ለእኛ እኮ አይመጠነንም። እንደው ሰው ለሆነ ማለት ነው። ምናልባት ከሰውነት ተራ ለወረደ ሊሆን ይችላል። ከሰውነት ተራ ለወረደ ሰው ለማይባል በነገራችን ላይ ሰውም በጎጡ በምኑ በጥስጥስ አድርጎ የሚወርድ ሰው ህሌና የሌለው የደነቆረ ነው። ባጭር ቋንቋ እኔ በዚህ ነው የምገልጽላችሁ። አክብደን ልናየው ይገባል። አንዳንዱ አሁን ከሃይማኖቱ ዘሩ ይበልጥበታል። ለዚህ ሰው ማዘን ይገባል። በሽታ ክፉ በሽታ ስለያዘው በነገራችን ላይ እግዚአብሔር ይማርህ የማይባል ክፉ በሽታ ነው አይደለ? ዘረኝነት። እንደዚያ መሆን መቻል የለብንም። ቅዱስ ያሬድ የትሏን 6 ጊዜ ወድቃ በሰባተኛው ፍሬ ተስፋ ስታገኝ ተመለከተና ማስተዋል ጀመረ ይላል። ማስተዋል በጣም ትልቅ ነገር ነው። ማስተዋል እና አበው ምን ይላሉ? የሰይጣን ክፋቱ ተስፋ ማስቆረጡ። ብዙዎቻችን አሁን የሆነ ጉዳይ እንጀምርና ከቅዱስ ያሬድ ከዚህ ምንድን ነው የምንማረው? ወገኖች እስቲ ሰሙት። 6 ጊዜ ጽናት፣ ትወድቃለች፣ ትወጣለች፣ ትወድቃለች፣ ትወጣለች። ያንን መመልከት ራሱ ማስተዋል። እኛ እኮ እንዴ መምራው ጽናት ትክክል። እኛ እኮ በቃ አስተማሪም አላጣንም። ነገሮች ሁሉ እንደውም ሊቁ ብፁዕ አቡነ እንድርያስ ምን ይላሉ? ይሄ ዘመን ራሱ ትምህርት ቤት ነው ይላሉ። ይሄ ዘመን መምህር ባይኖር እንኳን ራሱ በቂ ትምህርት ቤት ነው። ምክንያቱም እየሆኑ ነገሮች ራሱ ትምህርት ናቸው። እየሆኑ ያሉት ክስተቶች ራሱ ትምህርት ናቸው። አይቶ እኮ መማር ይቻላል። ሰው እንደው የግድ ብሉያት አዲሳት እንዲተረጎምለት ወይ ደግሞ ዜማ እንዲዜምለት ብቻ እኮ መጠበቅ የለበትም። እየሆነ ካለው ነገር ተነስቶ ሰው ይሄ ነገር ለእኔ ትምህርት ነው ብሎ እኮ መውሰድ አለበት። እሺ መምህር አጣን ካላችሁ ደግሞ ይላል። መምህር አጣን ካላችሁ ስነ ፍጥረት ራሱ አያስተምራችሁም ወይ? አዎ እንስሳት አያስተምሩም ወይ? እጽዋት አያስተምሩም ወይ ይላል። እኛ በእርግጥ መምህራንም አላጣንም። ያው እኛ መቼም መምህሮቻችን በደንብ የማወቅ ያለማወቅ ጉዳይ ካልሆነ በስተቀር የኢትዮጵያ ቤተክርስቲያን ዝክረ ኒቂያ ጉባኤን ልውሰዳችሁ ውስጥ ያላያችሁም እንዲ ያን የመሰለ ሊቃውንት አዲስ አበባ እኮ የተደመመበት እኮ ነው። ያ ዝክረ ኒቂያ ጉባኤ እኮ ለመሬት ለሰማይ እየከበዱ ሊቃውንት እኮ ነው ከተለያየ አቅጣጫ የመጡት ከአራቱም አቅጣጫ። አሁን እነዚያ ሁሉ መምህራን እያሉን መምህራን ይሉንም ማለት እንችላለን? እንደ አይቻልም። እንዴት ብሎ እንደውም በዚሁ አጋጣሚ የዘንድሮ ቅዱስ ሲኖዶስ ክብር ምስጋና የደረሰው የዝክረ ኒቂያ ጉባኤ ውይይት ያደረገበትን እንዲፈጸም እስከ ወረዳ ቤተ ክህነት ድረስ በደብዳቤ እንዲተላለፍ አጽድቆታል። በዚህ ትደሰታላችሁ ብዬ አስባለሁ። አፈጻጸሙ ቀጣይ የሚሆን ቢሆንም ግን ቅዱስ ሲኖዶስ ራሱ በአድናቆት የተካሄደውን ዝክረ ኒቂያ ጉባኤ የቅዱስ ሲኖዶስ ምልዓተ ጉባኤ አድንቆ በዚህ ላይ ምንም ነገር ልንል ስለማንችል በአጠቃላይ በአፈጻጸሙ እስከ ወረዳ ድረስ እንዲካሄድ ብሎ አጽድቋል። በዚህ ደስ ብሎኛል በእውነት እግዚአብሔር ይመስገን። ምክንያቱም ቅዱስ ሲኖዶስ የሊቃውንቱን ድምፅ ከሰማ የቤተክርስቲያኒቱ ህልውና ይቀጥላል። ለዚያ ነው ቅዱስ ሲኖዶስ የቤተክርስቲያኒቱ የበላይ አካል ነው።
ሲኖዶስን ማክበር አለብን ብለን ብዙ ጊዜ የምንነጋገረው እሱ ነው። ቢኒያም እናንተና ደውል በዝክረ ኒቂያ ጉባኤ ሊቃውንት የተወያዩበት ሁሉ በአጠቃላይ ወደ ስራ እንዲገባ ወስኖ ሄዱ። ያንተ ነው እንግዲህ ገና ነው፣ ጉባኤው አላለቀም፣ እየተካሄደ ነው። ግን የየቀኑ ሪፖርት ስለምንሰማ የየቀኑ እንደ ንስር አይነ ነው የምንከታተለው። እንደ ንስር ልጅ ነው የወለደ ዛሬ ምን ተወሰነ፣ ዛሬ ምን ተካሄደ የሚለውን እንከታተላለን። ለምን የቤተክርስቲያን ጉዳይ ነው። እሺ የሚል ቤተክርስቲያን ጉዳይ ነው። በስመ አብ ወደ ጥንት ጉዳይ ልመለስ እና በመጨረሻው ወደ መምህሩ ተመለሰ ይላል። አያችሁ 6 ጊዜ ተመላለሰ፣ ጫቃታት በሰባተኛው ፍሬ ስታገኝ ተመለከተ፣ አስተዋለ፣ ማስተዋል ተሳናቸው ይላል ቅዱስ ወንጌሉ። ወደ መምህሩ ተመለሰና ይቅርታ ጠየቀ። ተመልሶ አባቴ ሆይ ይቅርታ አድርግልኝ፣ እንደቀደሙ አስተምረኝ አለው። እኛ ጋር አሁን በዚህ በተግሳጽ እንኳን አንዱ ትክክል አይደለም ብላችሁ ብትክስ እንደዚህ ብል እንደዚህ ተባልኩ እያለ እንጂ አይ እንደው አጥፍቻለሁ መምህር ይቅር በሉኝ የሚለው ሰው የተወሰነ። እኔ በቀደም አንድ ሰው ብቻ አግኝቻለሁ። አንድ ያውም ከሙሉ ወንጌል ነው መሰረተ ክርስቶስ የመጣች ልጅ ናት። እንደዚህ የምትረብሽ መስሎኝ ሀሳቧን ሳልረዳት ሚውት አድርጊያት በኋላ ከወጣሁ በኋላ ደወለችልኝና መምህር ምን አድርጌ ነው ይቅር በሉኝ? እኔ እኮ ለመማር ነው የመጣሁት፣ የዚህ ሙሉ ወንጌል ነው መሰረተ ክርስቶስ ቤተክርስቲያን እምነት ተከታይ ነኝ አለች። አሁን ይሄ አይደንቃችሁም? በሌላ ቤተ እምነት እንደዚህ አይነት ልቦና ያላቸው ሰዎች ሲገኙ እና በጣም ይቅርታ የሌለው ስብ ልቦና የተቃጠለ አምፖል ማለት ነው፣ ሁልጊዜ እንደምናገረው ማለት ነው። እና ቅዱስ ያሬድ ወደ መምህሩ ሄደ። ምንድን ነው ያለው? አባቴ ሆይ ይቅርታ አድርግልኝ። ለምን? የቀለም አባቱ ነውና። በማቴዎስ 6 ላይ አባታችን ሆይ ይላል አይደለ? አባታችን ሆይ የሚለውን ሲተረጉም በምድር የሰው ልጅ 6 አባቶች አሉት። 7ኛው የሰማይና የምድር ሁሉን የፈጠረ እግዚአብሔር ነው። በምድር ግን የጡት አባት፣ የቆብ አባት፣ የቀለም አባት፣ የንስሐ አባት የሚባል አለ። የቀለም አባቱን ተመልሶ ምን አለ? አባቴ ወይ ይቅርታ አድርግልኝ እንደቀደመው አስተምረኝ አለው። መምህሩም እሺ ብሎ ተቀበለው፣ ያስተምረው ጀመር። መምህራን እንደዚህ ናቸው። በልጆቻቸው ቅሬታ ይዙ፣ ቢቆጡም እንኳን ሰው ለማድረግ ነው። መምህራን የአብነቱ መምህራን ተማሪዎቻቸውን የሚገስጹት ሰው እንዲሆንላቸው እንደነሱ እንዲሆን ወይም ደግሞ ከነሱ ከፍ እንዲል ነው። በነገራችን ላይ መምህራን የአብነቱ መምህራን ተማሪዎቻቸውን የሚያስተምሩት ከነሱ የላቀ እንዲሆን፣ ካልሆነ ግን እንደነሱ እንዲሆን ነው። መምህሩ ምንድነው? ደቀ መዝሙር እንደ መምህሩ ነው የሚባለው። ከዚያ በኋላ በአንድ ቀን 150 መዝሙረ ዳዊትን፣ የሚገርም እኮ ነው። ትርጓሜ መጻሕፍትን ቁጥራቸውን አወቀ። እንዴ በጣም የሚገርም እኮ ነው። 150 ዳዊት፣ ፍካሬ ጻድቃን ወዘኃጥአን፣ መዝሙር ዘዳዊት፣ ሃሌሉያ ብሎ አያችሁ። ኩሉ ነፍሴ በሆነ እግዚአብሔር። ይሄንን ሁሉ በአንድ ቀን 150 ዳዊትን። አሁን ይህ እንግዲህ ታምር ይሆንበታል መቼም ለሌላ ቤተ እምነት ታምር ማለት ነው። ድንቅ ነገር መጻሕፍትን ማወቅ ጀመረ። በነገራችን ላይ ቅዱስ ያሬድ የብሉያት የሐዲሳት ሊቅ ነው። ይህን ታውቃላችሁ። የዜማ ብቻ አይደለም። አሁን ብዙ ሰው ጾመ ድጓ፣ መዋሥዕት፣ ዝማሬ እነዚህን 5ቱን ቅዱስ ያሬድ ድጓው ራሱ ትርጓሜ ነው። ዜማው ሲዘም ምናልባት ከግዙ ጋራ በደንብ እንድናየውና እንድንሰማው የምፈልገው ቅዱስ ያሬድ በጣም ባለሙያ ነው። ቅዱስ ያሬድ ጥቅስ የምትጽፉ ልጆች ዛሬ ስለ ቅዱስ ያሬድ ነው የምንማር። አቅጣጫ ለማሳት ከሆነ ተው፣ ቤቱን አላወቃችሁትም መሰል። ዛሬ ስለ ቅዱስ ያሬድ ብቻ ነው የምንማረው። ነገ ደግሞ ሌላ ርዕሰ ጉዳይ ይዘን ስንመጣ አስቀድማችሁ ልትጠይቁን ትችላላችሁ። ስለዚህ ቅዱስ ያሬድ በጣም ባለውለታ መሆኑን በዚህ መረዳት ትችላሉ። ቁጥራቸውን አወቀ ይላል፣ የመጻሕፍትን ቁጥር። አሁን እኛ መጽሐፍ ቁጥራችን ስንት ነው? ፕሮቴስታንቱ ግራ ገብቶት 66 71 ምናምን እያለ መከረውን ቁጥር ብትሉት እንኳን አይቆጥርም። እግዚአብሔር ምስክሬ ነው። ራሱ 66 በሚለው መጽሐፍ ቅዱስ እንኳን አያምንም። እንደው ይሄ መቼም የኢትዮጵያ ቤተክርስቲያን መከራ ስለገባች እሷ ለጭቅጭቅ ለመፍጠር ፈልጎ ካልሆነ በስተቀር ፕሮቴስታንት ያው የከሰረ ፕሮቴስት የሚለው ራሱ ቃሉ ተቃዋሚ ስለሆነ፣ ቅዱስ ያሬድ ግን 150 ዳዊትን። በነገራችን ላይ ዳዊት የሚጸልይ ሰው ይላሉ አባቶቻችን እድሜው ከመቀሰፍ ይሰወራል። በአማርኛም በግዕዝም አለ አይደለ? ከቻላችሁ በእንግሊዘኛም አለ ተዘጋጅቷል። እንግሊዘኛው በእርግጥ የኢትዮጵያ ኦርቶዶክስ ክርስቲያን አርተው ሰርታበት ሳይሆን ውጮቹ ያዘጋጁት ነው። አማርኛውና ግዕዙ ግን አለ። እሱን በደንብ መጸለይ እንደው አዘውትረን እንድንጸልየው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ ካለ መዝሙረ ዳዊት ሁሌ አለ። ምስባክ ውስጥ ነዋ።
ለየቀኑ ነኩን ምክንያት በማድረግ ይዘጋጃል። የእኛ አባቶች ቅድስና አንዱ ከማረጋግጥበት እኔ እሱ ነው። በዚያ እሺ ሙሴ አይ ስም ትልቅ ነው፣ ግን ደግሞ ከመጽሐፍ ቅዱስ ጋር ተገናኝተሃል? በውስጥ ጻፍልኝና እናወራለን። እሺ ጥንታዊ ታሪኩን ጨርሶ በመፋቅ ወይም በመሰረዝ ዜግነቱን የራሳቸው አድርገው በመቁጠር የዜማውን ትምህርት የተማረው በውጭ ሀገር ነው ይላሉ። አይገርም? የቤተክርስቲያን ጠላቶች ለዚህም እንደ ማስረጃ የሚያቀርቡት ወረደ ብሔረ ሮሜ ብለዋል። ይሄ እኮ ሌላ ነው ታሪኩ እኮ። ኢትዮጵያ አይደለም ብለው በቃ እስከ መሟገት ደርሰዋል። እና መንቃት ያስፈልጋል። አሁን እኛ ብዙ ነገሮቻችን ነው በነገራችን ላይ እየተሰረቅ ነው ያለ። በጣም ብዙ ነገሮች አይምሯችን ይሰርቁናል፣ አስተሳሰባችን ይሰርቁናል፣ ፍቅራችን ይሰርቁናል። በፍቅር ሆነን እንዳናገለግል እርስ በርሳችን እንድንበላላ ይኸው ተሳካላቸው። በጣም ለብዙ ዘመናት የሰሩት የቤት ስራ እየተሳካ ነው። ኢትዮጵያ አንዱና እንዳትቀጥል በኢትዮጵያ 2000 ተከልንባት አሉ። ትምህርት ቤት ገብተው ጉባኤ ቤት ገብተው እኮ ነው ይገርማቸዋል። የአብነት ተማሪ መስለው ክደት ኑፋቄ ዘርተው ሄዱ። ከዚያ በኋላስ እነ ሉተር ደግሞ በእርዳታ ድርጅት ስም መጡ። በሌሎችም የሉተር ቡችሎች ደግሞ በእርዳታ ድርጅት ይኸው ኢትዮጵያ እንደምታውቋት በቃ መከራዋን ታያለች። መከራዋን ታሳዝነኛለች። አንዳንድ ጊዜ ሀገሪቱ እንዲሁ ማለት በጣም የማይመጥኗት ሰዎች የሃይማኖት አስተማሪ ሆነው ሲመጡ ታያላችሁ። የማይመጥኗት ማለት ቁጭ ብላ የሆነ በቀደም ልደት ነው ማን የሆነ ልጅ አንዱን ሲጠይቀው ነበረ፣ የሆነ እያየው ነበረ ቪዲዮ ልከውልኝ እና ያ ሰው ነው እንግዲህ የሃይማኖት መስመር አስተማሪ ሆኖ ሲቀልድ የሚውለው ማለት። አሁን ያንን በአዳራሽ ራሱ የሚሰሙ ሰዎች አይምሮ አላቸው። ግን እንደ አይምሮ መመዘኛ ማለት ምክንያቱም ያልተማረ ሰው እንዴት ሊያስተምር ይችላል? እና ቅዱስ ያሬድን ኢትዮጵያዊ አይደለም ለማለት የማይወጡት አቀበት የማይወርዱት ቁልቁለት የለም። አሁን በዚህ ሰሞን ብዙዎቹ እንደምታውቁት መጻሕፍቱ ምኑም የኢትዮጵያ አይምሮ ንብረት ተመዝግቦባቸዋል አይደለ? የተጀመረ ነገር አለ አይታችሁ ከሆነ አሁን ይህን ይዞ መዝለል ምናምን ለተወሰነ ጊዜ ካልሆነ በስተቀር ጠንካራ የክፍል አገልግሎት ካለ ሁሉም ወደ ከርቸሌ ነው። ምክንያቱም እንግዳ ነው ይሄ የሚዘፍነው በየአዳራሹ። እንግዳው ደግሞ ጊታሩን ይሄ ምንድነው ሳክስፎን የሚባለውን የመጨፈሪያውን ይዞ መዘነጥ ካልሆነ በስተቀር በከበሮ በጽናጽል በቅዱስ ያሬድ የዜማ መሳሪያ መቀለድ አይችልም። ስለማይችል የኢትዮጵያ ብቻ ነው እንዲህ ወደ ማለት መጥተዋል። ጽፈዋል ደብዳቤ። በነገራችን ላይ አንድ ምን የሚባል ቸርች ነው ደብዳቤ ጽፎ በቀደም አይቻለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ብቻ ማን አደረገው እንዴ? ይህን ያህል ዘመን ይዘው የቆየችው ታዲያ እሷ ናት እንጂ ሌላው እንዴ ከማታ 2 ሰዓት 3 ሰዓት ስቡህ ብላ ማህሌቱ ተጀምሮ ስታመሰግንበት አድራ ከዚያ ወደ ኪዳኑ ከኪዳኑ ደግሞ ወደ ቅዳሴውን ደግሞ እንደዚሁ አሳምራ የምትጠቀምበት የኢትዮጵያ ቤተክርስቲያን ናት እንጂ እንደሌለው እኮ ያው ሆዱ ሲሞላ መጥቶ ከበሮ የሚመታ ከሆነ በጉልበት ይመታዋል። እንዴት እንደሚመታውም ለምን እንደሚመታውም ከበሮው ለምን እንደተጠረዘ ከበሮው ለዚህ ለምን ሰፊ እንደሆነ በዚህ ለምን ጠባብ እንደሆነ እንኳን በፍጹም እግዚአብሔር ምስክር ይሆን አያውቁትም። የኢትዮጵያ ቤተክርስቲያን ግን አስረዱ ብትባል ልጆቿን የምታስረዳና ዞሮ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ6ኛው ምዕተ ዓመት ቅዱስ ያሬድ ተወልዶ በ5500 ልብ የሚመስጥ እጅግ ድምፀ መልካም የዜማ ደራሲ የቅኔም የጸዋተ ዜማ ባለሙያ የትርጓሜ መጽሐፍት ወጣኔ የነገረ መለኮት ሊቅ ሰባኪ ወንጌል የኢትዮጵያ ስነ ጽሑፍ መሰረት ማህደረ ጥበብ እንደሆነ ነው የሚነግሩት። እና ያሬድ የወለደው ብዙ ነገር ነው። ያሬድ ይዞ የመጣው ከዕለታት አንድ ቀን ግን ይላል ጥንተ ታሪኩ። ዛሬ ምን ነው ፕሮቴስታንቶቹ እንዳሸመጣችሁ ቅዱስ ያሬድ ሲነሳ ፋሲል ጥሩ አድርገህ እያጸዳቸው በጣም ነው። ቅዱስ ያሬድንማ በእውነት ልትጠሉት አይገባም ነበር። ቢያንስ እንኳን ለእናንተም እኮ የእንጀራ መብሊያ ሆኗችኋል ለተወሰነ ፕሮቴስታንቶች። ከዕለታት አንድ ቀን ቅዱስ ያሬድ በንጉሥ አፄ ገብረ መስቀል እግር አጠገብ ቆሞ ሲዘምር ይላል። ስዕል አድኖውን አይታችሁታል። ሲዘምር ከማህሌቱ ጣዕም የተነሳ እጅግ ከመድመቁና ከመመሰጡ የተነሳ ይላል ንጉሥ አፄ ገብረ መስቀል አይምሯቸውን ሳያውቁት የቅዱስ ያሬድን እግር በያዙ ጦር ወጉት ይላል። ሲዜም እኮ ነው እየዘመሙ በነበረበት ሰዓት ወጉት። እንግዲህ ስዕል አድኖውን ማየት ትችላላችሁ። ቅዱስ ያሬድ ግን ማህሌቱ እስኪፈጸም ድረስ ሕማመ ኩናቱን ታግሶ
እየዘመረ ቆየ። ሳያቋርጥ እኮ ነው ተወግቶ። ይሄ ታዲያ የመንፈሳዊ ቅድስና ጥግ አይደለም እንዴ? ምክንያቱም ማህሌቱ ምድራዊ ሳትሆን ሰማያዊ ናትና ይላል። አያችሁ ለማህሌት የሰጠውን ክብር። አንዳንዶቻችን አገልጋዮች ማህሌት ሲሆን ግደለሾች፣ አውደ ምሕረት ስብከት ሲሆን ግደለሾች፣ አንዱን እንደገፈተርን በእኛው ቤት ራሱ ማለት ነው። በእኛው ቤት እንደው ስንቱን ትናገሩታላችሁ። አንዳንዱን በእውነት ወደ እያመመ የምታዩት ነገር አለ። ውስጣችሁ እየታመመ የምታዩት፣ ውስጣችሁ ጋር እየጨሰ የምታዩት ብዙ ነገር አለ እንጂ የቅዱስ ያሬድ ሀብት እንዴ ሰው እንዴት ቢመሰጥ ነው? እግዚአብሔር ምስክር እንደው እንዴት ቢመሰጥ ነው? በዚያ በአፄ ገብረ መስቀል ተወግቶ በመንፈሳዊ ስሜት እኮ አይ ያንን አውጥቼ ልጣልና ላገልግል ሳይል ማህሌቱ እስኪፈጸም ድረስ እየዘመረ በረከቱ ይድረሳል። አዎ እንግዲህ ይሄ ሲሰጥ ነው፣ ከላይ ቅድስናው ሲሰጥ ነው ወገኖች። ሳያውቀው የቅዱስ ያሬድን እግር በያዘው ጦር ወጉት። ቅዱስ ያሬድ ግን ማህሌቱ እስኪፈጸም ድረስ ሕማመ ኩናቱን ታግሶ እየዘመረ ቆየ። ምክንያቱም ማህሌቱ ምድራዊ ሳትሆን ሰማያዊ ናትና። አዎ ቅዳሴ፣ ምስጋና፣ ማህሌት ያው እንደምታውቁት ከቅዱስ ያሬድ ከሰማያዊ መላእክት ጋር መተባበር አይደል? ቀደሰ፣ አመሰገነ፣ ለየ፣ መረጠ፣ አከበረ አይደል የምንለው? ቅዱስ ያሬድ የቅዱሳን መላእክት ዜማ ከመላእክት ተምሮ ቅዱስ ቤተክርስቲያን እንድትገለገልበት ዜማውን ከድርሰት ጋር አበርክቷል ይላል ሊቃውንት ቤተክርስቲያን። የቅዱስ ያሬድን ዜማ የቤተክርስቲያን መክፈቻ ቁልፍ፣ የቤተክርስቲያን መክፈቻ ቁልፍ ይሉታል ይላል የቅዱስ ያሬድን ዜማ። ይቀጥላሉ። የውስጥ ማይቶት ማለት መብራት ማለት ነው። የውጭ አፋ መብራት፣ የቤተክርስቲያን እረፍት መሰረት፣ በጠቅላላ የቤተክርስቲያን መቀስቀሻ ህይወት አይረ እንደው የገለጹበት በዚህ መንገድ ነው የገለጹት። የዜማውን ታላቅነት ይገልጻሉ። ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ አባት እስቲ በሉት፣ የዜማ አባት በሉት እስቲ። ቅዱስ ያሬድ የኢትዮጵያ ቤተክርስቲያን የዜማ አባት። አዎ በእውነት የማይረሳ አዎ። እና ቅዱስ ያሬድ ዙራምባ ወደ አምባ ተራራ ላይ ለ3 ዓመት ዝማሬ መዋሥዕት አስተምሯል። አዎ በየት? በደቡብ ጎንደር ሀገረ ስብከት በታሽ ጋይንት አካባቢ። አሁን እንግዲህ ደግሞ እዚያ ጋይንትም የኛ ነው ያም የኛ ነው ሊል ነው አይልም። ቦታ አይወስናቸውም። እነዚህን አባቶች ያስተማሩበትን ታሪክ ነው የምነግራችሁ። ቅዱስ ያሬድ ዙራምባ ዛሬ የዝማሬ መዋሥዕት ማስመስከሪያ ዩኒቨርሲቲ ነው። የዝማሬ መዋሥዕት ማስመስከሪያ ዩኒቨርሲቲ የት ይባላል ብትባሉ ዙራምባ። የድጓ ዩኒቨርሲቲ የት ነው ብትባሉ ቤተልሔም። ቤተልሔም አሁን ድጓ ማስመስከሪያው ትልቁ ዩኒቨርሲቲ በሀገሪቱ ያለው ታች ጋይንት ያለው ቤተልሔም ነው። አሁን ሌላ ቦታም ብቅ ሊል ይችላል፣ ግን እነዚያ ዋናው ምስክሩ ያለ አብነቱ ያለ ታች ጋይንት ነው፣ ቤተልሔም ነው። ህጄም በአካል አይተለዋል። በጣም የሚገርም ነው። ታች ወርዳችሁ በእግር ጉዞ ሁሉ አለ። አሁን እንኳን የመኪና መስመር ተዘጋጅቶለታል አሉ። ስለዚህ ቅዱስ ያሬድ ዙራምባ ወይም አምባ ተራራ ላይ ለ3 ዓመት ዝማሬ መዋሥዕት አስተምሯል። ይሄ በቤተክርስቲያን ታሪክ የተቀመጠ ነው። ይህ ቦታ ከዚያን ጊዜ ጀምሮ እስከ ዛሬ ድረስ የዝማሬ መዋሥዕት ማስመስከሪያ ዩኒቨርሲቲ ሆኖ ያገለግላል። በወገራ በኩል አድርጎ ደግሞ ወደ አክሱም ተመልሶ 14ቱን ቅዳሴዎች በዜማ አዘጋጀ። አዎ ጥሩ፣ እግዚአብሔር ይመስገን። እኔ ቆይቻለሁ ከመላከ ገነት ዘማርያም ጋር እምጃለሁ። አንድ ደግሞ አሜሪካ የሚኖሩ መምህር ወልደ ገብርኤል የሚባሉ አንድ ሰሜን አሜሪካ አካባቢ ያው ሚኒሶታ ነው የት ነው ያሉ፣ እሳቸው ጋራም ስልጠና ለድጓ አድራሾች ለመስጠት እጄ ትልቅ የበረከት ያገኘውበት፣ ሀገሩ ፍቅር የሆነ ሊቃውንት የሚወድ ትምህርት የሚወዱ ህዝብ ያለበት ሀገር ነው። በእውነት በጣም ነፍስ የረካበት ሀገር ነው እና እኔ እንደው ቅዱስ ያሬድ በእውነት መርቋቸው ነው እንደዚህ አይነት ህዝብ ቤት ይገኛል ብዬ ተደንቄያለሁ። አገሩ ብዙ እንደምታውቁት ድርቅ ምንም የሚያጠቃው ሀገር ነው፣ ግን የበረከት ሀገር ነው። እጀ ቆይቻለሁ 1 ሳምንት ልማር ሳይሆን እንደው ደፋርም ስለሆንኩ መቼም የደጉ አድራሾችን አሰልጥን ብላ ወይዘሮ አለም ፀሐይ አምባሳደሯ ይች አለም ፀሐይ መሰረት እሷ ልካኝ ቆይቻለሁ። እዚያ ለተወሰነ ቀን አውቀዋለሁ ማለት ነው ቦታው። እና ቅዱስ ያሬድ በወገራ በኩል አድርጎ፣ ወገራ ማለት ሰሜን ጎንደር ነው፣ በዚያ በኩል አድርጎ ወደ አክሱም ተመልሶ 14ቱን ቅዳሴዎች በዜማ አዘጋጀ። 14ቱን ቅዳሴ በዜማ አያችሁ። ይሄ ባለውለታ ሊረሳ አይገባውም። ቅዱስ ያሬድ
14ቱን ቅዳሴ በዜማ የቅዳሴው ዜማ ያዘጋጀበት ቦታ መደባይ ታበር ይባላል። አዎ ይሄ አክሱም ያለ ቦታ ነው። አክሱም ያለ አዎ። እና በእውነት ቅዱስ ያሬድ ባለውለታ ነው የምንለው ለዚህ ነው። ወደ ሰሜን ተራራዎች ወደ ጠለምት ሂዶ ደግሞ ምዕራፍ የተባለውን ድርሰት ከዳዊት መዝሙር ጋር በማቀነባበር በዜማ የደረሰው ቅዱስ ያሬድ ደግሞ እንቀሳቀሱ እኮ ነው። ቦታ እኮ አይከልለው፣ ቦታ አይከልለው። እኛንን አሁን የሃይምሯችን የተከለለ ቆሻሻ አስተሳሰብ ይዘን የዚህ እኛ በቃ ኢትዮጵያ አቤት እንደው ምኑ በደል ወረደብን። እኔ ግራ ነው የሚገባኝ። አሁንማ ተቸገርን እኮ እግዚአብሔር ምስክር፣ ለማስተማርም ተቸገርን፣ በጣም ተቸገርን። ስለ ቅዱስ ያሬድ ስናነሳ የሆነ ስለ ተክለ ሃይማኖት ስናነሳ የሆነ ነገር ስለ ክርስቶስ በቃ የሆነ ነገር ስናነሳ ይዘው እኳ እንዴት እናድርግ? የትኛውን እናስተምር? እኛ አብረን እንውረድ፣ እንደ እናንተ አስተሳሰብ እንውረድ፣ መምህራኑ ጳጳሳቱ አብሮ ይውረድ። በእውነት ተው፣ እንዲያው ቢያንስ ወደ ሰሜን ተራሮች ወደ ጠለምት ሂዶ ምዕራፍ የተባለውን ድርሰት ከዳዊት መዝሙር ጋር በማቀነባበር በዜማ የደረሰው ቅዱስ ያሬድ ነው ይላል። በተለይ ነገረ ቅዱሳን ቁጥር 2 ላይ በማርሳን ለከፍተኛ ትምህርት ተቋማት የተዘጋጀው ደግሞ ማስተማሪያ በ1998 የተዘጋጀ መጽሐፍ አለ። እዚያ ላይ በሰሜን ምስራቅ ባለው ዋሻ ውስጥ በ571 ዓመተ ምህረት ግንቦት 14 ቀን በ66 ዓመቱ ደብረ ሀዊ በተባለ ተራራ ተሰውሯል ይላል። እንግዲህ ይሄ ያ መጽሐፍ የጥናት ውጤቱን ነው የሚያየው። ዞሮ ቅዱስ ያሬድ ተሰውሯል ነው። መቼም ሆነ መቼ ቅዱስ ያሬድ ተሰውሯል። ሞተ በሚል ታሪክ እኛ እንግባባም። ሞተ የሚሉ አሉ። ቅዱስ ያሬድ አረፈ፣ ቅዱስ ያሬድ አሁን ስንክሳሩም ላይ አረፈ የሚል እናያለን። ይሄኛው አረፈ ሞተ ተብሎ ለቅዱስ ያሬድ አይቀጸልም። ተሰወረ ነው። እንደውም መጽሐፍ ማን ነው ያሬድና ዜማው መጽሐፍ በሊቀ ካህናት ጦመ ልሳን ካሳ በ1981 የታተመው ደግሞ ገጽ 34 ላይ አረፈና ተቀበረ ይላል። ይህም አይሰደም። መጽሐፈ ጥበብ ደግሞ ድጓ ላይ መቅድም ላይ የምናገኘው ጥቅስ አሻሚ አስተሳሰቦችን እንዲፈጠሩ ያደረገ። ስንክሳሩ ላይ እንዲህ ይላል፣ ወበዛቲ ዕለት አይረፈ ያሬድ ማሕሌታይ አምሳሊሆሙ ለሱራፌል ነው የሚለው። ምንድን ነው? አሁን እዚህ ጋር በዚች ቀን የሱራፌል አምሳያቸው የሆነ ማሕሌታይ ያሬድ አረፈ፣ ከዚያ ወደ ሰሜን ገዳም ሄደ ይላል። አሁን በዚህ በጾምና በጸሎት ተቀመጠ፣ ስጋውንም እጅግ አደከመ፣ ገድሉንም በዚያው ፈጸመ፣ ከዚያም በሰላም አረፈ። መቃብሩ ግን እስከዛሬ አልታወቀም ነው የሚለው። አያችሁ፣ መቃብሩ ግን ስንክሳሩ የሚለው ማለት ነው። ግንቦት 11 ላይ ያለው ስንክሳር እሱን ነው የሚናገር። ተሰወረ እንጂ አልሞተም በሚለው አስተሳሰብ ላይ ደግሞ የቅዱስ ያሬድን ሕይወትና ስራዎቹን ያጠኑ ሁለት ጸሐፍት እንዲህ ይላሉ። አይረፈ እግዚአብሔርም ኩሉ ግብሩ። አያችሁ ባለው መሰረት ከዚያው ከባድ ገድል ጋር ከማስተማር ድካም ከገድሉ ሁሉ አረፈ፣ ተሰወረ፣ ቀረ ማለት እንጂ አረፈ ማለት ትርጉሙ ሞት አለመሆኑን አያችሁ። ይሄ ሊቃውንት እንትን ነው፣ አለመስማማት አይደለም። መናፍቁ የቅዱስ የአባቶቻችን ሊቅ ቅድስና ጥግ ምን ያህል ስለ ቅዱስ ያሬድ በስፋት እንዲያጠኑ። አሁን አረፈ የሚለው መናፍቁ የሚተረጉም አረፈ ማለት በቃ ሞተ ነው። አረፈ ማለት ግን አሉ ሊቃውንት እኮ ይኸው ተረጎሙት። አረፈ ማለት ትርጉሙ ሞት አለመሆኑን በጠቀስነው ማስረጃ ላይ ገልጸናል። ይሄ በዚያ መንገድ እንዲታይ ነው። ነቢዩ ዳዊትም የጻድቃን ሰው ሞት በእግዚአብሔር ፊት ክቡር ነው እንዳለ ንውር ክቡር የሆነው ቅዱስ ያሬድ ካህን በክብር እስካረፈበት ማለት እስከተሰወረበት ጊዜ ድረስ እግዚአብሔርን እያመሰገነ እንደኖረ ይነግረናል። እና የቅዱስ ያሬድ ዜማ በመጀመሪያ እና የመጨረሻ ብቸኛው ሰማያዊ ዜማ አስተውሉ። የመጨረሻውም የመጀመሪያውም ታሪካዊ ዜማ የቅዱስ ያሬድ ዜማ እና አሁን ይህን ሁሉ ምንጭ የጠቀስኩት ለምንድን ነው? ስታገኙ ዛሬም ትናንትም እንዲህ የሚል አለ የሚሉ ካሉ አረፈ ማለት ሞተ ማለት ሳይሆን ተሰወረ ማለት ነው ብሎ መተርጉማኑ ወስደውታል ነው። አንዳንድ መጽሐፍ ጸሐፊያን በዚያ መንገድ ሊያስቀምጡ ስለሚችል መጽሐፍ ከተቀመጠ በኋላ ተርጓሚ ያሻቸዋል። ንባብ ይቀትል ወመንፈስ ይሃዩ፣ ንባብ ይቀትል ወተርጓሚ ይሃዩ የሚላሉ ሁለቱም ይወስዳል። መምህራን ናቸው የሚያስታርቋቸው መጻሕፍትን። እንደውም ሊቃውንቱ መጻሕፍት እጅና እግር ቢኖራቸው ኑሮ
እርስ በርሳቸው ተደባድበው ያልቁ ነበር ይላሉ። ግን መጻሕፍትን የሚያስታርቁ የመጻሕፍት መምህራን አሉ፣ የቅኔ መምህራን አሉ። ያልተማረ ሰው አስተያየት መስጠት ራሱ የለበትም። እግዚአብሔር ምስክሬ ነው። በማያውቀው ነገር እንዴ አንድ ሰው እኮ ምግብ አዘጋጅቶ ምን ብሎ ሲመገብ ምን አለው ምናምን የሚለውን እየጠየቀ ከኋላ ሁሉ በጣም አደጋ አለ። ስለ ቅዱስ ያሬድ ለመተቸት ምንም አይነት ሞራል የለንም እና የቅዱስ ያሬድ ዜማ የመጀመሪያውና የመጨረሻው ብቸኛ ሰማያዊ ዜማ በመሆኑ ቤተክርስቲያን እንግዲህ እንደምታውቁት ከዚህ ሰዓት ድረስ ከ1300 ዘመናት በላይ ስትጠቀምበት ትኖራለች፣ ወደፊትም ትኖራለች። የቅዱስ ያሬድ ዜማ ሰማያዊ በመሆኑ ሕሊናን ወደ ሰማያት የመንጠቅ ስጋዊ ደስታ ኃጢአትን ከማሰብ የመጠበቅ ሰማያዊና ድንቅ የምስጋና ሚስጥር የማሳወቅ ኃይል አለው። ቅዱስ ያሬድ ዜማ ከሌሎቹ በምንድን ነው የሚለየው? ይችን ብንዝ ጥሩ ነው። የቅዱስ ያሬድ ዜማ ከሌሎቹ በምን ይለያል? አንደኛ በአዝማናት ተለይቶ በወቅት ተከፋፍሎ የሚዜም ነው ወገኖች። በአዝማናት ተለያይቶ በወቅት ተከፍሎ የሚዜም ደስ እንዳለው ሰው መጥቶ ዝም ብሎ አሁን ዛሬ ቅዱስ ያሬድ ነው ነኩ ቅዱስ ያሬድን የተመለከተ ነው እንጂ ሌላ ነገር አምጥቼ ጮኋለሁ ቢል አሁን ሌላ አዳራሽ ከሚጽፉት ፕሮቴስታንቶቹ ብትሄዱ ሌላ መዝሙር የለም። ሁልጊዜ ዝም ብሎ ያቸው ነው አንዷን ሲያጨበጭቡ መኖር ነው። አልታደሉም። እንደው ምን አይነት አይምሯቸውን በሽታ እንደለከፋቸው አናውቅም። የእኛ ቤት ግን እንደዚህ አይደለም። ስርዓት አለው፣ ምልክት እራሱ አለው። አሁን ቅዳሴ የሚቀድስ የሚያዜምም ዲያቆን ከሆነ ደግሞ የተማረ ነው ወይስ ያልተማረ ነው የምታው በምልክቱ ዜማ ሲያዜም ይታወቃል። አይ ይሄ እንኳን የፊደል ሽፍታ ነው ይባላል፣ አልተማረም ማለት ነው። ቅዱስ ያሬድ በጣም ለኢትዮጵያ ቤተክርስቲያን የበሯ መክፈቻ ነው የምንለው እዚህ። ሁለተኛ የተወሰነ የዜማ ስልትና ቀመር አለው። አሁን ሰዓታቱን ምኑንም ለምሳሌ አባ ጊዮርጊስን ብትመለከቱ ምልክት አለው፣ የሆነ ጫር ያለች ነገር አለ። አረ ፊደል ተማር በቂ መጀመሪያ ፊደል መች ተማርክ? ፊደል ሳትማር ቅዱስ ያሬድ ዜማ እንደ የት ውለህበት? ሶስተኛ ዜማው ሀሳብን የሚገዛ ከስጋ ይልቅ በመንፈስ መመላለስን የሚያስተምር። አያችሁ፣ ይህ መዝለል አይደለም። አሁን አንዳንድ እየቀረጹ የሚለኩልኝ የጴንጤ ጭፈራ ለስቲ ይሄ መዝሙር ነው ምናምን ሲሉኝ ዘፈን እንኳን እንደው ከዘፈንም ምንም የማይመስል ግን ዝም ብሎ እና ስታዩቸው ዝች አጫጭር ፓንት የምትመስል ሱሪ ለብሱና ይወዛወዛሉ። ለምንድን ነው እንደዚህ የምታደርጉት ብዬ አንድ ወደ እንትን ካሳንችስ አዷን ጠይቂያት ነበር። አይ ረጅም ሱሪ ረጅም ልብስ መልበስማ ከሆነ ያው ዝሙት ለመፈጸምም አይመችም፣ ለዝሙት እንዲመች ተደርጎ ነው አለች። በጣም ይታያቸው። ይሄ ነው ቅዱስ ያሬድን ለመተቸት የሚችሉት አይደለም። ፕሮቴስታንት የከሰረ ነው እውነት ለመነጋገር ማለት ነው። እንደው አንድ እስቲ ምሳሌ 3 ሰዓት ስቡህ ብለህ ቆመህ አይደለም ፕሮቴስታንት ይቅርና 3 ሰዓት ቆመህ አድረህ ይቅርና 3 ሰዓት ከጠዋቱ እንኳን ቁርስ በልተህ ሄደህ እስከ 5 ሰዓት ትቆያለህ እንዴ ፕሮቴስታንት? ቅዱስ ያሬድ ለመተቸት አይደለም። ስለ እናንተ ለመነጋገር ብዙ ጊዜ የለኝም። ዜማው ሀሳብን የሚገዛ እንግዲህ እዚህ ያሉ ኦርቶዶክሳውያን ነው የሚያውቁት። ለማያውቀው ሌላው ምንም ሊያደርግ አይችልም። ከዚያ ውጭ ከስጋ ይልቅ በመንፈስ መመላለስን የሚያስተምር አዎ መንፈስ በህሌናችን ደስታ አሁን ማይሌቱን ስትመለከቱት አይ ውሸት አይደለም። የእናንተው ቤት የመጡ ሰዎች ናቸው የሚነግሩን። እንግዲህ የእናንተውን ሰዎች እንግዲህ ከከሰሳችሁ ከሰሷቸው። የእናንተው ቤት ሰዎች ነው እያተመለሱ ሲመጡ የሚነግሩን ነው እዚያ ውስጥ ያሉት። አይተዋቸው የጻፉ ሲመጡ ጥሩ አድርጎ ማቅመስ ነው እንጂ የእነሱን ጉድ መዘርገፍ ነው እንጂ እዚህ ያለው በናገር እንችልን እንዴ? ይኸው ሰሞኑን እኮ እየተናገሩት እኮ ነው። እነ ደምረው ይንገሯችሁ ምን እንደሆናችሁ እናንተ። እነ ቢኒም ሽታዬ ይንገሯችሁ እናንተ ምንነት። እሺ ከዚያ ዜማው በመጽሐፍ ቅዱስ ሚስጥር የተመላ ነው። ቅዱስ ያሬድ በጣም የሚገርመው ነገር ዜማው በሚስጥር የተሞላ ነው። ቅዱስ ያሬድ ብርሃንን ሲያዜም የሚገርም ነው። ከምድር ወደ ሰማይ ከፍ ይል ነበር ይላል። ዜማ ሲያዜም ይነጠቅ ነበር። ይሄ ቅድስና ነው። ከሶስቱ የቅዱስ ያሬድ ዜማ ምልክቶች የወጣ ዜማ ፈጽሞ ተቀባይነት የለውም። አዎ ቅዱስ ያሬድ እንግዲህ 3 የዜማ አይነቶች አሉት። ከነዚያ የወጣው አሁን ዘፈን እየሆነ ነው የምንለው ለዚያ ነው። ዝም ብሎ ዝላይ አሁን ከበሮ ይዞም ደግሞ መቼም ያለ መከራ በእኛ ቤትም ሁሉ ብዙ የቤት ስራ አለብን ታውቃላችሁ።
ይሄ ሞቅታ በሞቅታ መዝለል የሌሎቹ አዳራሽ ከቁጥር የሚገባ አይደለም፣ ከቁጥር የሚገባ አይደለም። እንደው ዝም ብሎ ያው ዘፈን ቤት ከመሄድ ብለው እዚያው አብረው ያው ዘፋኞች ናቸው ሁለቱ። ይሄኛው ግን የቅዱስ ያሬድ ዜማ ኢትዮጵያዊ መሆኑ እየታወቀ በዜማው እየተጠቀምንበት ሳለን የሚገባውን ያህል ከዓለም ህብረተሰብ ጋር ሳናስተዋውቀው ቆይተናል። አሁን ጥሩ ይመስለኛል። በሰሜን አሜሪካ አካባቢ በተለይ ስለ ቅዱስ ያሬድ ሰፋ ያለ የአውደሪ ኤግዚቢሽን ምናምን የሚዘጋጁም አሉ። እነሱ ጥሩ ነገሮች ናቸው ብዬ አስባለሁ። ስለዚህ የቅዱስ ያሬድ ዜማ ለሀገራችን ኢትዮጵያ፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጠ ጥቅም እጅግ በጣም ብዙ ነው። አንደኛ የቤተክርስቲያን አገልግሎት ወጥነት እንዲኖረው ለማድረግ ተችሏል። ያም ደስ ያለውን እንዳያመጣ ቅዱስ ያሬድ አንድ አድርጎ እንዲሄድ መስመር ዘርግቷል። ይህም ትልቅ ነገር ነው። ሁለተኛ ትምህርት ሃይማኖትን ለማጠናከር የሃይማኖት ትምህርትን በዜማ አቀነባብሮ መድረስ በጣም ተወዳጅ እንዲሆን አድርጎታል። በስርዓተ ጸሎት ከዓመት እስከ ዓመት ለሚከናወነው ማንኛውም ስርዓተ ጸሎት ዋናው መሪ ማን ነው? ቅዱስ ያሬድ። ከየትም ይማር ከየትም ይምጣ አንድ የሚያደርጋቸው ማን ነው ካልን የቅዱስ ያሬድ ዜማ አባቶቻችን፣ በየትም ይማር በየትም ማለት ነው። አራተኛ በሀገር ሀብትነት በጎብኚዎች መስህብነት በበዓላት ከሚቀርቡ ዝግጅት አብዛኛው ክፍል የሚዜመው በቅዱስ ያሬድ ነው። ጥምቀትንም ብንወስድ ልደትንም ብንወስድ ነጭ ሁሉ ካሜራው እንደዚህ ደቀኑ የምታዩት ዜማው ከየት የመጣ ነው? የቅዱስ ያሬድ። ለስንቱ እንጀራዎች ለስንቱ መጠጥ እንዳለው ዘማሪው ቴዲ ነው ማለት ነው። የቅዳሴ አገልግሎት ሁሉ ገቢ በማስገኘት ራሱ ለሀገር ባለውለታ ነው ቅዱስ ያሬድ ማለት ነው። አንዳንድ የውጭ ሀገር ጸሐፍት ግን የታሪክ መንታፊዎች ሌቦች ማለት ነው ቅዱስ ያሬድ ኢትዮጵያ አይደለም ለማለት ዳር ማለት ጀምረዋል። እንግዲህ ቅዱስ ያሬድን ብቻ አይደለም ቅድም እንደነገርኳችሁ ቅድም ሲጽፉ የነበሩትም በደብዳቤያቸውን በግልጽ የገለጹት ስለሆነ ቤተክርስቲያኒቱ በቅርብ የአእምሮ ንብረት አስመዝግባለች። አይታችኋል። ከበሮ፣ ጸናጽል፣ መቋሚያ አስመዝግባለች። አላያችሁትም? ደብዳቤውን ሲዘዋወር የላችሁም ማለት ነው። እሱን ካላያችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ብቻ እንደሆነ እንግዲህ ሁለት ሰው አየን ይላሉ ፋሲልና አስቴር። እነዚህ የእኛ ንብረት መሆናቸው ከታወቀ መንታፊ ሊኖር አይችልም። አሁን መጥቶ የእኛ ንብረት ነው ብሎ ፕሮቴስታንት ይሄ እንደ አሜባ እየተቆራረጠ ያለው እንደ አሜባ ቁርጥሮጥ ወጥቷል። እንደምታውቁት አሁን ወደ 22,000 ነው ምናምን ደርሶ ነበር። አሁን ደግሞ 40,000 ሳይደርስ አይቀርም። እሱ ሁሉ የኔ ነው ቢል አያገኝም። ለምን? ይኸው ሬጂስተር ተደረገ፣ ሬጂስተር ተደርጓል። የአእምሮ ንብረት መዝገባ ሌሎችም አሉ። በነገራችን ላይ መጻሕፍትም እኛ በሞኝነት በማንቀላፋት በግድየለሽነት ማንም እንደፈለገ እንዲዘንጥ እድል የሰጠነው ብዙ ጉዳዮች አሉ። ከዚህ በኋላ ግን መንቃት የሚጠበቅበት ነው። ጥሩ ነው በእውነት ይህን ያስመዘገቡ የጠቅላይ ቤተ ክህነት የመምሪያ ኃላፊዎችንም በዚሁ አጋጣሚ ላመሰግናቸው እወዳለሁ። በጣም የዘገየ ቢሆንም ግን ህጋዊ ሆኖ ፎርም አለው ሁሉም ነገር፣ ደብዳቤና ወረቀት የያዘው ነገር ጥሩ ነው። ጊዜው እንደምታውቁት እየፈጠነ የሄደ ነው። በቤተክርስቲያኒቱ በዚህ ልክ አብራ ካሮጠች በጣም አደጋ ነው የሚሆን። አሁን በጠቅላይ ቤተ ክህነት ጀርባ ስታዩት ከጠቅላይ ቤተ ክህነት ግቢ ውስጥ መጥምቃውያን የሚባል ቸርች አለ። ይህን ታውቃላችሁ? እዚያው ግቢ ውስጥ ማን እንደሰጣቸው መቼ እንደተፈቀደላቸው ማን እንደሸጠው ቦታውን አታውቁም። አሁን እንደውም በቅርቡ ታፔላው የለም። ለምን እንግዲህ ወደ ውስጥ እንዳስገቡ ተደርጎ ምን ይሆን አላውቅም። ግን እዚያው ግቢው ዳር ይሄ አሁን ምንድን ነው መሰላችሁ፣ በአዲስ አበባ ሀገረ ስብከት ይዛችሁ የምታውቁት ካላችሁ በዚያ ስታልፉ ከዚያው ከጠቅላይ ቤተ ክህነት ግቢ ውስጥ ማለት ይቻላል መጥምቃውያን ቸርች የሚላል። በጣም እኮ የሚገርም እኮ ማን ያን ቦታ የሰጣችሁ ለማን ሸጠው ብላችሁ ራሱ ጥያቄ እንድትጠይቁ። አንዳንድ ጊዜ ቤተክርስቲያናችን የሚደርስባት ማስጠበቅ መብትን ማለት ከዚህ አንጻር ነው። ቅዱስ ያሬድንም እንግዲህ ቅዱስ ያሬድ ጸናጽልም፣ ከበሮ፣ መቋሚያው እነዚህ ቅዱስ ያሬድ የሚጠቀምባቸው ናቸው በማህሌት አገልግሎት እንደምታውቁት። አሁን ባለፈው ግን እዚህ ስቴዲየም ላይ አየን አልቀሩም መምህር አልቀሩም። ያው ሂደታዊ ሆኖ ደብዳቤዎች ነው እንጂ ምንም አልተሳሳቱም፣ አልቀሩም። ሁሉም እነዚህ ሻሽ የለ ቆብ የለ። አሁን ካቶሊክ ራሱ የፓትርያርኩን ቆብ ይዞ መጣ እኮ አይታችሁታል። ሰሞኑ የካቶሊክ ቸርች ላይ ይዞ መጥቷል። የፓትርያርኩን እንትን ለብሶ መጥቷል።
የኛ ነው ወደ ይሄ መመሳሰል ይባላል። በነገራችን ላይ መመሳሰል ምንተፋ፣ የታሪክ ምንተፋ ማለት ይሄ ነው። ተመሳስሎ ሰሞኑን ቀይ እያደረገ እንደውም አንዳንዱ ወጣት ካንስል እያደረገ ሲጽፍበት አይቻለሁ። እንደዚህ አይሆንም። በመጽሐፍ የምናስቀረው አይደለም። ተቋማዊ ሆኖ በመዋቅር ደረጃ ነው። በመዋቅር ደረጃ እና ጥሩ ጅምር ነው። እኔ ጅምሮቹን አደንቃለሁ። የበለጠ ግን ደግሞ መሄድ አለብን። ኤሊ ዘገምተኛ ናት። አዝግመ ካልሰማኝ በስተቀር ሁለቱንም እያሰርን ነው። ስለ ቅዱስ ያሬድ ብቻ እናወራም። የቅዱስ ያሬድ ሀብቱ ያሉበትን ሁኔታ እንናገራለን። ሞኞች አታድርጉ። አዎ። እና ስለ ቅዱስ ያሬድ መስሎኝ የምንነጋገረው ስለሌላው ምን አስገባን ይላል። ሌላውንም መንገር ነው እንጂ እኔ ወደ ምረት ስቆም አሁን ዝም ብዬ አልወርድም። ልንገርህ፣ መናገር ያለብኝ እናገራል። ይሄማ ሞኝነት ነው። ሞኝ እባብ ሁለት ጊዜ ነደፈው ነው። ዞሮ ግን ቅዱስ ያሬድ የውጭ ሀገራት ጸሐፊያና የታሪክ መንታፊዎች ቅዱስ ያሬድ ኢትዮጵያ አይደለም ለማለት ዳር ማለታቸው በተውሶ ልብስ ለማጌጥ እንደመሞከር ነው። የተውሶ ልብስ በተውሶ ልብስ እንደማጌጥ ነው። የተውሶ ልብስ ያዋጣል ወገኖች፣ ያዋጣል። አስቴር አያዋጣም። መምህር አያዋጣም። የተውሶ ልብስ ወይ ይጠባል ወይ ደግሞ ይበዛል። እንደዚያ እኮ ነው። እንደው ጸሐፊው እንዴት ብሎ እንደጻፈው ታውቃላችሁ? ኢትዮጵያ አንዳንድ የውጭ ሀገር ጸሐፍት እና የታሪክ መንታፊዎች፣ የታሪክ መንታፊ ማለት ሌባ ማለት ነው። የታሪክ መንታፊዎች ቅዱስ ያሬድ ኢትዮጵያ አይደለም ለማለት ዳር ማለታቸው በተውሶ ልብስ ለማጌጥ እንደመሞከር ነው አለ። አያዋጣም። የራስን ሆኖ መገኘት ነው በእውነት ለመነጋገር እና ኢትዮጵያዊ ሆይ እንቁ የሆነውን ሀብታችን መጠበቅ ይገባናል አለና ከሄዶም ከነት ከእግዚአብሔር ተልኮ 3 ወፎች በሰው አንደበት ብፁዕ ያሬድ ብለው ያመሰገኑት ታላቁ ባለውለታ፣ ታላቁ ባለውለታ አንተን የተሸከመች ማህፀን የተመሰገነች ናት፣ አንተን ያሳደጉ ጡቶች የተመሰገኑ ናቸው በማለት ተናገሩለት። ቅዱስ ያሬድ ካህን ወማሕሌታ የደረሳቸው የዜማ መጻሕፍት 5 ሲሆኑ እነሱም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕት ናቸው። አስታውሉ፣ እነዚህን የደረሰ ነው። የሰው ወርቅ ያደምቅ ምን የደረሰ ነው አለ። ድጓ እግዚአብሔር ይስጥልኝ፣ ጾመ ድጓ፣ መዋሥዕት፣ ዝማሬና ምዕራፍ፣ እነዚህ የቅዱስ ያሬድ የደረሳቸው ናቸው። እንደዚህ ደግሞ ቀላል ድርሰት እንዳይመስላችሁ። አሁን ዝም ብሎ መጽሐፍ ጽፈናል እንደሚባለው እንዳሁን ገና በጣም ያልተመረመር በጣም ምጡቅ የሆነ ድጓው ራሱ ለመሸከም የሚያቅት ነው። ትርጓሜ ነው ደግሞ በራሱ ቅዱስ ያሬድ ድጓ አይታችሁት ከሆነ እንደው አባቶቻችን ሲያቀርቡ እስቲ ቆይ እንደው አንድ ቀን ግን እነዚህ የድጓ መምህራንን ይዤ ደግሞ ቀርበና እናየዋለን። ምን ያህል ባለሀብት እንደሆነ፣ ምን ያህል ባለጸጋ እንደሆነ የሙያው ባለቤቶች ሲገልጹት። አንድ አሜሪካ የሄዱ መምህር አሉ። በተለይ አሜሪካ ያላችሁ ታውቋቸው ከሆነ አይነክ ሁሉ የሚባሉ እዚህ ደብረ አሚን ተክለ ሃይማኖት የነበሩ አቤት እንዴት አድርገው እንደሚያዜሙት እኔ ክንፍ የተሰጣቸው መልአክ እኮ ነው የሚመስሉት። እግዚአብሔር ምስክር። ቆይ ስልካቸውን ካገኘው ውጭ ላይ እንደምን ማፈላልጌ አስገባቸዋለሁ። አንድ ቀን አመጣቸዋለሁ በቅርቡ እርግጠኛ ነኝ። እያየዋቸው ስለሆነ ማለት ነው። እዚህ እኛም ጋር አብረን ነው ነገረ እንትን ቅድስት ሥላሴ የተማርነው። ነገረ መለኮት አብረው ደግሞ አጥንተዋል። የድጓ መምህር ናቸው። ደብረ አሚን ተክለ ሃይማኖት ሊቀ ጠበብት ነበሩ። አሁን ወደ ሰሜን አሜሪካ ሚኔሶታ አካባቢ ነው ከመልአከ አሚን ቀሲስ ፋሲል አስረስ ጋር ዶክተር እሳቸው ጋር ነው ያሉት። አሜሪካ ያላችሁ ታውቋቸው ይሆናል ብዬ አስባለሁ። እንደነዚህ አይነት አባቶችን የማሕሌት አገልግሎት ሲሰጡ ብታዩዋቸው ስጋ ራሱ ተሰርቶላቸዋል። ሰውነት ስጋ አለው እንድትሉ ያደርጋቸዋል አገልግሎት ሲሰጡበት ማለት ነው። እና ይህ ዝም ብሎ ተኝቶ እያደረ አገልግሎቱን የማያውቁሉ ቅዱስ ያሬድ ለበተቸት ሞራል ሊኖረው አይችል። የደረሳቸው ድርሰታት እነዚህ ናቸው ነው ባጭሩ። ይዛችኋቸዋል ብዬ አስባለሁ። ልድገማቸው። ፍቅርተ ማርያም ከእናንተ ጋር ናቸው። እስቲ ቆይ ብትገቢ ጥሩ ነበር። መምህር ጽዬ እንደው የእናንተ መኖር ቆይ ሰውንም አስገብዎታለሁ። የመምህራን መኖር ጥሩ ነው። እንደው
ቅዱስ ያሬድማ በደንብ ነው የምንገልጸው። ዛሬ እንደውም ካለኝ የስራ ሰዓት ቀንሽ 10 ሰዓት ጀምሬ ስለ ቅዱስ ያሬድ ነው የምንማረው። ገባለሁ። እንደ ቅዱስ ያሬድን ካልገለጽንማ ማንን ልንገልጸው? የሁሉ እንጀራ መብሊያ የመምህራኑ አብነት የሁሉ አባት አይደል እንደ ቅዱስ ያሬድ? የዜማው አባት እኮ ነው። እሱን ካላስተማርንማ ምን መምህርነት አለ? እግዚአብሔር ምስክሬ ነው። አሁን ትናንት እኔ ባለሁበት በገነተ ኢየሱስ ገነተ ማርያም ቤተክርስቲያን በልዩ ሁኔታ በድምቀት የተከበረ በዓል፣ ዛሬም ትናንትናም በአዲስ አበባ አድባራት በሁሉ ቦታ ማለት ትችላላችሁ የሚያስደንቅ በዓል እየተከበረ ነው።